እንግዲህ ባለንበት ሀገራችን ኢትዮጵያ የተለያዩ ሃይማኖቶች ብሔሮች ያሉበት ሀገር ላይ ነው ያለነው። እንግዲህ ማንኛውም ሰው ደግሞ በባህሪ እንዳየነው በጉርብትና እንዳየነው አብዛኛው ሰው ማለት ይቻላል የየትኛውም እምነት ተከታይ ይሁን ለሃይማኖት ያለው ቦታ በጣም ከፍተኛ ነው። ነገር ግን ካለማወቅ በማወቅ ሰዎችን ለማሳቅ ሰዎችን ለማስደሰት በሚል ወይም ደግሞ የሚከታተለኝ ወይም ተከታይ ይብዛልኝ በሚል በሃይማኖት ላይ የምንቀልድ ወንድሞቻችን እህቶቻችን ነገ ተለቅ ያለ ማንችለው ከባድ ዋጋ ያስከፍለናልና ይሄ በዋናነት ሊስተካከል የሚገባውና ሌሎች ሰዎችን ሊያዝናኑ የሚገቡ ነገሮች ላይ ነው እንጂ መግባት ያለብን የማንኛውም የራሳችንም ቢሆን የሰውንም ሃይማኖት እንደ ቀልድ መጠቀሙ ተገቢ አይደለም። ምክንያቱም የትኛውም ሃይማኖት ላይ ጠንካራ አይደለም የሚባል ወንድማችን ወይ እህታችን ሃይማኖታቸው ማንም ሰው እንዲነካባቸው አይፈልጉም። ከዚህ ደግሞ በተጨማሪ ሃይማኖት እንደ ሸሚዝ የሚወለቅ የሚያወጡት ወይም በቲፎዞ ወይም በጭወት ደግሞ ትልቅ የሚያደርግ አይደለም። ሃይማኖት ምን ጊዜም ትልቅ የሚያደርገው ወይም አንድ ሰው ሃይማኖተኛ ነኝ ሃይማኖቴም ከፍ እንዲልልኝ ፈልጋለሁ ሃይማኖቴ ተከታይ እንዲበዛ ፈልጋለሁ የሚል ማንኛውም አካል በመረጃና በማስረጃ እንጂ በቲፎዞ በጭወት በተለያየ መልኩ ሰዎች ላይ የኔን አይዲዮሎጂ ለመጫን ብለን የምናመጣቸው ነገሮች በጣም ከባዶች ናቸው። እንኳን የሰማይ ቤት ለመውረስ ይቀርና የምድር ቤት እንኳን ትዕግስት ይጠይቃል። የምድር ቤት እንዴት ልግዛ እንዴት ልገንባ ብሎ ነው አንድ ሰው እዚህ ደረጃ የሚደርሰውና ለሰማይ ቤት ደግሞ በጣም ትዕግስት ይፈልጋል፣ ማስረዳት ይፈልጋል፣ እንዴት በምን መልኩ በሚል እየገለጹ ማሳየት ይፈልጋል። በትክክልም ደግሞ ያለ ዕውቀት የምንቀሰቅሳቸው የምናስተምራቸው ትምህርቶች የሰዎች ልቦና ውስጥ አይገቡም። ለጊዜው እንደ እግር ኳስ ቲፎዞ ልናገኝበት እንችላለን እንጂ ለዘለቄታ የሆነ የሰማይ ቤት ውርስ ግን ለማግኘት በጣም